jungle audio jungle ባላማጣ ከተማ ህወሓት ቤት ለቤት ትጥቅ ማስፈታት መጀመሩ ተነገረ። የህወሓት ሰራዊት አባላት ባላማጣ ከተማ በሌሊትም ጭምር የቤት ለቤት አፈሳ እያካሄደ መሆኑ ተሰምቷል። የጦር መሳሪያ ያላቸውን ሰዎችም ትጥቅ እየነጠቁ እያስፈቱ መሆኑ ታውቋል። በከተማዋ ከፍተኛ የጦርነት ስጋት ድባብ እያንዣበበ እንደሆነ ነዋሪዎች እየገለጹ ይገኛሉ። ትጥቅ ማስፈታቱ በዋናነት የቀድሞ ሰራዊት አባላት፣ ሚሊሻዎችና ታዋቂ ግለሰቦችን ያነጣጠረ ነው ተብሏል። ባላማጣ ከተማ ዙሪያ ባሉ አካባቢዎች የህወሓት ወታደሮች ስልጠና እያደረጉ እንደሚገኙም ተነግሯል። ከአሜሪካ ጋር መታረቅ የኢሳያስን ፍጻሜ ያፋጥነዋል። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት የውጭ ጉዳይ ሚኒስትር ትቦር ናጂ የኤርትራን 35ኛ ዓመት የነፃነት በዓል አስመልክተው ባስተላለፉት መልእክት በፕሬዝዳንት ኢሳያስ አፈወርቂ አስተዳደር ላይ የሰላ ትችት ሰንዝረዋል። ታላቁ የኤርትራ ህዝብ ለነፃነት የከፈለው መስዋዕትነትና ጽናት ያደነቁት አንጋፋው ዲፕሎማት በሌላ በኩል ግን ዜጎቹን መብት በመንፈግ ሀገሪቱን ወደ ግዙፍ እስር ቤትነት ቀይሯል ያሉትን የአስመራውን አገዛዝ ክፉኛ አውግዘዋል። ይህ የናጂ ጠንካራ አስተያየት ዋሽንግተንና አስመራ የቆየውን የሻከረ ግንኙነታቸውን ለማደስና ማዕቀቦችን ለማንሳት ፍንጭ እያሳዩ ባለበት በአሁኑ ወቅት መምጣቱ ደግሞ ጉዳዩን ይበልጥ አነጋጋሪ አድርጎታል። ዲፕሎማቱ በመልእክታቸው ያልተጠበቀና ስትራቴጂካዊ አንድምታ ያለው የፖለቲካ ትንበያ ያጋሩ ሲሆን ፕሬዝዳንት ኢሳያስ ከአሜሪካ ጋር የተሻለ ግንኙነት ለመፍጠር በራቸውን ክፍት ያደርጋሉ የሚል ተስፋ እንዳላቸው ገልጸዋል። ሆኖም ናጂ እንደሚያመለክቱት ይህ ዲፕሎማሲያዊ መቀራረብ እና ግልጽነት ለኤርትራ መንግስት መረጋጋት ሳይሆን የአገዛዙን ውድቀት የሚያፋጥን ቀዳዳ ይፈጥራል። አሜሪካ ከኤርትራ ጋር ግንኙነቷን ብታሻሽል እንኳን የሚመጣው አዲስ የፖለቲካ ምዕራፍ ለኢሳያስ መንግስት መውደቂያ መንገድ ጠራጊ እንደሚሆን በመጠቆም የተለየ የዲፕሎማሲ እይታ አንጸባርቀዋል። በኤርትራ ዩኒቨርሲቲ ልትከፍት መሆኑ ተሰማ። የካይሮ ዩኒቨርሲቲ በአስመራ ከተማ ቅርንጫፍ ሊከፍት እንደሆነ የካይሮ ዜና ምንጮች ዘግበዋል። ይህ ዜና የተሰማው የግብፅ የውጭ ጉዳይ ሚኒስትር ባድር አብዱላቲ ከሳምንት በፊት ወደ አስመራ ተጉዘው ከሻዕቢያ ሹማምንት ጋር ከተወያዩ በኋላ ነው። የካይሮ ዜና ምንጮች እንደዘገቡት የካይሮ ዩኒቨርሲቲ በአስመራ ቅርንጫፍ መክፈቱ የግብፅ የምርምር ተቋማት በአፍሪካ ሀገራት ያላቸውን እንቅስቃሴ የሚያሳድግ ነው ተብሏል። የግብፅ የከፍተኛ ትምህርትና የሳይንስ ምርምር ሚኒስትር ዴኤታ አብዱልአዚዝ እንደተናገሩት የአገሪቱ የምርምር ተቋማት በአፍሪካ ቀንድ ሀገራት እንዲህ ያሉ እንቅስቃሴዎችን መጀመራቸው የግብፅ ፖሊሲን ለማስረጽ የሚረዳ ነው ሲሉ ተናግረዋል። ከቅርብ ጊዜ ወዲህ በአፍሪካ ቀንድ እየታየ ያለውን የኃይል አሰላለፍ ለውጥ ተከትሎ ግብፅ ከኤርትራ ጋር ያላትን ግንኙነት እያጠናከረች መጥታለች። ሩሲያ የውጭ ዜጎችና ዲፕሎማቶች የኪየቭን ከተማ ለቀው እንዲወጡ አሳሰበች። ሩሲያ በዩክሬን ዋና ከተማ ኪየቭ በሚገኙ የወታደራዊና ከመንግስት ጋር ግንኙነት ያላቸውን ተቋማት ላይ ስልታዊ ጥቃትን ለመሰንዘር መዘጋጀቷን ይፋ አድርጋለች። ይህንን ተከትሎም በኪየቭ የሚገኙ የውጭ ሀገር ዜጎች፣ ዲፕሎማቶችና የዓለም አቀፍ ድርጅቶች በአስቸኳይ ከተማዋን ለቀው እንዲወጡ ጥብቅ ማስጠንቀቂያ ሰጥታለች። ይህ የሞስኮ ከባድ ማስጠንቀቂያ የወጣው ሩሲያ በቅርቡ በኪየቭ ላይ ካደረገቻቸው ትላልቅ የሚሳኤልና የሰው አልባ አውሮፕላን ጥቃቶች ማግስት ነው። ሩሲያ ይህንን እርምጃ የወሰደችው ዩክሬን በሩሲያ ቁጥጥር ስር በምትገኘው ሉሃንስክ ግዛት ላይ ለሰነዘረችው ጥብቅ የአጸፋ ምላሽ ለመስጠት መሆኑ ተገልጿል። የአሜሪካ ጦር በደቡባዊ ኢራን ላይ አዲስ ጥቃት መፈጸሙን አስታወቀ። የአሜሪካ ጦር በደቡባዊ ኢራን ላይ አዲስ ጥቃቶችን መፈጸሙን ያስታወቀ ሲሆን ጥቃቶቹ የኢራን ሚሳኤል ማስወንጨፊያ ጣቢያዎችና ፈንጂዎችን ለመቅበር የሚሞክሩ ጀልባዎችን ኢላማ ያደረገ መሆናቸውን ገልጿል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ ጥቃቶቹ የተፈጸሙት ራስን ለመከላከል መሆኑንና
በኢራን ኃይሎች ሊሰነዘሩ ከሚችሉ ዛቻዎች ወታደሮቻቸውን ለመጠበቅ ታስቦ የተደረገ መሆኑን አስታውቋል። የማዕከላዊ ዕዝ ቃል አቀባይ ካፕቴን ቲም ሃውኪንስ እንደተናገሩት የአሜሪካ ጦር በአሁኑ ወቅት እየተተገበረ ባለው የተኩስ አቁም ስምምነት ወቅት ራስን የመግታት እርምጃ እየወሰደ ኃይሎችን መከላከል ይቀጥላል ብለዋል። ጥቃቶቹ የተፈጸሙት የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ከዩናይትድ ስቴትስ ጋር እየተደረገ ባለው ድርድር ላይ የተወሰነ መሻሻል መታየቱን፣ ነገር ግን ግጭቱን ለማቆም የሚደረጉ ስምምነት አሁንም ተቀርቧል ማለት እንዳልሆነ በተናገሩበት ወቅት ነው። ኒውዮርክ ታይምስ እንደዘገበው ካፕቴን ሃውኪንስ ጥቃቶቹ በሆርሙዝ የባህር ወሽመጥ ላይ የምትገኘውና የኢራን የባህር ኃይል ዕዝ መቀመጫ የሆነችውን ባድር አባስ የተባለችውን የደቡብ የወደብ ከተማ አቅራቢያ ኢላማ ያደረጉ መሆናቸውን ገልጸዋል። የኢራን የመንግስት መገናኛ ብዙኃን ቀደም ሲል እንደዘገቡት በባድር አባስ ፍንዳታዎች ከተሰሙ በኋላ የአካባቢው ባለስልጣን ምርመራ እያደረጉ መሆኑን ጠቅሰው ነበር። ኢራን እስካሁን ላለፉት አዳዲስ የአሜሪካ ጥቃቶች ምላሽ አልሰጠችም። ጥቃቶቹ በአሜሪካና በኢራን መካከል ሊደረግ በሚችለው የሰላም ስምምነት ላይ ምንም አይነት ተጽዕኖ እንደማያሳደሩ እስካሁን ግልጽ አልሆነም። ከጥቃቶቹ በኋላ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስምምነት ላይ ለመድረስ አሁንም እንደሚቻል ገልጸው ማክሰኞ ዕለት በኢራን ዋና ተደራዳሪና የውጭ ጉዳይ ሚኒስትር እንዲሁም በኳታር ጠቅላይ ሚኒስትር መካከል የሚደረጉ ውይይቶች መኖሩን ጠቁመዋል። ኢራን የአየር ክልሏን በከፊል የዘጋች ሲሆን አሜሪካ በቴህራን ላይ ተጨማሪ ወታደራዊ እርምጃ ለመውሰድ እያሰበች መሆኑ ተሰማ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በከፍተኛ ሁኔታ ማየሉን ተከትሎ ኢራን በምዕራባዊ የአገሪቱ ክፍል የሚገኘውን የአየር ክልሏን በከፊል የዘጋች ሲሆን በርካታ የሲቪል በረራ ፈቃዶችንም አግዳለች። የኢራን ሲቪል አቪዬሽን ባለስልጣን እንደገለጸው በቴህራን በሚገኙ መህራባድ እና ኢማም ሐምናይ የአውሮፕላን ማረፊያዎችን ጨምሮ በኢስፋሃን እና ያዝድ ከተሞች ያሉ ቁልፍ ማዕከላት በረራዎችን የገደቡ ሲሆን በረራዎች የሚፈቀዱት ከፀሐይ መውጫ እስከ ፀሐይ ግባት ባለው ጊዜ ውስጥ ብቻ ሆኖ ልዩ ፍቃድ እንዲጠይቁ ተደርጓል። ይህ የኢራን ድንገተኛ መከላከያ እርምጃ የተሰማው አሜሪካ በኢራን ላይ ሌላ ተጨማሪ ወታደራዊ ዘመቻ ለመክፈት እያሰበች መሆኑን ሚዲያዎች የውስጥ ምንጮችን ጠቅሰው በሰፊው መዘገብ በጀመሩበት ወቅት ነው። የሁኔታውን አሳሳቢነት ተከትሎ ፕሬዝዳንት ዶናልድ ትራምፕ ጉዳዩ ላይ በትኩረት ለመስራት ዋሽንግተን መቆየታቸው ተገልጿል። ይህ በሁለቱ ሀያላን መካከል በከፍተኛ ፍጥነት እየተባባሰ የመጣው ፍጥጫ መካከለኛው ምስራቅን ወደማይመለስ አጠቃላይ የቀጣናው ጦርነት ውስጥ ሊከተው ይችላል በሚል የዓለም አቀፉ ማህበረሰብ ትኩረት አሁን ላይ በቴህራን እና በዋሽንግተን ላይ አርፏል።